ሰን የአታላንታው አማካይ አሁን የማን ዩናይትድ ተጫዋች ሆኗል ብለን አፋችንን ሞልተን የምንናገርበት ደረጃ ላይ ደርሰናል። ማክሰኞ ምሽት ዴቪድ ኦርንስቴን እንደሚለው ስምምነቱ ላይ ተደርሷል። ዴቪድ ኦርንስቴን እና የአትሌቲኩ ማለት ነው ፋብሪሲዮ ሮማኖ የነሱ ወቅት ነው ይሄ ሰዓት ከትልልቆቹ ሚዲያዎች መረጃዎችን ስንጠቀም በተጫዋቾች ዝውውር ጉዳይ ላይ ደግሞ እነዚህን ነጥለን እነዚህ ሰዎች አላሉም እያልን ለመጪዎቹ 2-3 ወራት እንግዲህ ከዓለም ዋንጫ ጎን ለጎን እያወራን የምንቀጥላቸው ስሞች ናቸው፣ የምናነሳቸው ስሞች ናቸው እና ኦርንስቴን እንደዛ ብሏል። የኤደርሰን ጉዳይ ስምምነት ላይ ተደርሶበታል። ማን ዩናይትድ እና ይህ ብራዚላዊ የ26 ዓመት ለሴሌሳኦ 3 ጊዜ የተጫወተ አማካይ 4 ዓመት ኮንትራት ሊፈራረሙ ተስማምተዋል። ነገሮች በጎ ከሆኑ ደግሞ ተጨማሪ 1 ዓመት ኮንትራቱን የማራዘም ስምምነትም በውል ውስጥ ይካተታል። 38 ሚሊዮን ፓውንድ ድረስ ሊከፈልበት ይችላል። አሁን ቀጥተኛው ክፍያ 35 ሚሊዮን ነው። የቀረው 3 ሚሊዮን ፓውንድ ደግሞ እንደ ሁኔታው የሚጨመር ይሆናል። 38 ሚሊዮን ፓውንድ ለአማካይ ተጫዋች፣ ይሄ በጣም ርካሽ። ዩናይትድ ከኤደርሰን ውጪ ይፈልጋቸዋል ከሚባሉ አማካዮች የገበያ ዋጋ አንጻር የኤደርሰን ዋጋ ርካሽ ነው፣ በጣም ርካሽ። አሁን እንግዲህ ዘ ታይምስ የተባለው ጋዜጣ ደግሞ 3 ወይም 4 ተጫዋቾችን ይጨምራል ዩናይትድ ከኤደርሰን በተጨማሪ ብሏል። ሌሎች እንደዚሁ የሚታመኑ ሚዲያዎች ዘ ታይምስን ጨምሮ እነዛ አትሌቲክም የሚሉት ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ካርሎስ ባሌባ፣ ኦሬሊዮን ቹዋሜኒ 4ቱ ተጫዋቾች አሁንም የማንቸስተር ዩናይትድ የዝውውር እጩዎች ናቸው። 4ቱንም ያዘዋውራል ማለት አይደለም፣ ግን እጩዎች ናቸው። የተሳካለት እህል ውሃው በኦልድ ትራፎርድ ይሁን ተብሎ የተጻፈለት አንዱ ሊመጣ ይችላል። ከነዚህ የኤሊየት አንደርሰን ስም ከዚህ በፊት ቀደም ሲል ከጠቀስኳቸው ተጫዋቾች ስም ዝርዝር ውስጥ በማንቸስተር ዩናይትድ ራዳር ውስጥ ይገኛሉ ተብሎ ሲጠቀስ ነበር። አሁን ግን ዩናይትድ እና ኤሊየት አንደርሰን በመካከላቸው በዝውውሩ ረገድ ቅርበታቸው እንደ ቀድሞ አይደለም፣ ተራርቋል። ዩናይትድ ለአንደርሰን ጉዳዩን ቸል ማለት ያለበት ሰዓት ነው። ለምን? ምክንያቱን ልንገራችሁ። ማንቸስተር ሲቲ ከባድ ተፎካካሪ ሆኖ መጥቷል። እዚህ ጋር በመጀመሪያ የኤሊየት አንደርሰን የገበያ ዋጋ ውድ ነው በጣም። ኖቲንጋም ፎሬስት ክለቡ 120 ሚሊዮን ፓውንድ የድርድር መነሻ ዋጋ ለጥፎበታል። አንድ ዋጋ ውድነቱን ውሰዱ። ሁለተኛ የተጫዋቹ ፍላጎት እዚህ ጋር ወሳኝነት አለው። ተጫራች ሲበዛ የተጫዋች ፍላጎት የተጫዋቹን መዳረሻ ይወስናል። እና በዚህ በኩል ማንቸስተር ዩናይትድ ምርጫው አይደለም፣ ማንቸስተር ሲቲ ይሻለኛል የሚል አቋም አለው የሚሉ አሁንም ምላችሁ ተባራሪ ወሬ ሳይሆን የምንጠቀምባቸው የምናምናቸው ምንጮች አሉ አይደል? የሚዲያ ምንጮች። እነርሱ ተጫዋቹ ልቡ ወደ ሲቲ አድልቷል። ስለዚህ ዩናይትድ አንድም በዋጋ ሌላም በተጫዋቹ ፍላጎት የተጫዋቹን ፍላጎት እንኳን ማግባባት ይቻላል። ኤክስ የተባለው ክለብ ይሻለኛል ብለው ለዋይ የፈረሙ ተጫዋቾችን አናቅም እንዴ? እናውቃለን እኮ። ዋናው ጉዳይ ዋጋው ላይ የተጫዋቹ ጥቅም ላይ ዩናይትድ ያንን ማድረግ ይችላል ብሎ ካሰበ ተጫዋቹን ልቡን እንዲመልስ ማድረግ ይቻላል። በተለይ ሲቲ የሚሰጠውን ጥቅም ከፍ አድርጎለት፣ ያው ማንቸስተር ሲቲም ተጫወተ፣ ማንቸስተር ዩናይትድም ተጫወተ። ይሄ ልጅ መኖሪያው ግሬተር ማንቸስተር ነው የሚሆነው። ስለ መኖሪያው አይደለም አሁን ይሄ ጉዳይ። ሲቲን የሚመርጥበት ሌላ የራሱ የሆነ ምክንያት ሊኖረው ይችላል።
እና የመኖሪያው ቦታ ሳይሆን አንዳንዴ ለንደን ይሻለኛል በሚል የለንደን ክለብን ብቻ የሚመርጡ አሉ። አይ እኔ በቃ የማንቸስተር ግሬተር ማንቸስተር ተወላጅ ነኝ፣ የሰሜን ምዕራብ ተወላጅ ነኝ፣ እዛ አካባቢ ብቆይ ይሻላል የሚሉም አሉ። እንደዚህ አይነት ጨረታ ሲበዛባቸው፣ ፈላጊ ሲበዛቸው እና ኤሊየት አንደርሰን አሁን ፍላጎቱን ማግባባት ይቻል ይሆናል። ዋጋው ግን በጣም ከባድ ነው። ውድ አድማጮች በጣም ከባድ። ይኸው እንግዲህ ዘአትሌቲክም እነ ታይምስም ቴሌግራፍም ያረጋገጡት ነገር ለኖቲንጋም ፎሬስቱ አማካይ ማንቸስተር ሲቲ ቀድሞ ገንዘብ አቅርቧል።